ሄሎ ወይ ሰላም ነው? ደህና ነው ወይ? አለሁ እግዚአብሔር ይመስገን። እንዴት ናችሁ? ምን ዛሬ የላችሁም ስራ? ማለ አልቆምም አለኝ። አሁን ጠይቄው አይ ጥሩ፣ እስኪ ዞሮ በሰፊ ለማውራት እናመቻቻለን። እንትን አድርጉ የሆነ ያሉ ነገሮችን ያሉ እስካሁን ድረስ የተነሱ ነገሮችን ውልድ ነገር እንዲፈጠር ማድረግ ነው፣ ማጠናከር ነው የሚጠበቅ። ሌላ አማራጭ የለም። አይ ልክ በዛ ልክ ነው። በነገራችን ላይ ኖርማል አትሊስት እኛ የመጨረሻ አንድነት እንፈልገዋለን። ክፍለ ጦር ድረስ ግን ማዋያት አለብን። ዝም ብሎ እንትን የሚል አይደለም ምናምን ብለን ነው እንትኖችንም ለማለት ሞከር ነው። መጨረሻ እንትን አድርጎ አንደኛ ይሄ ድርሻ የሚባለው ቋንቋ ታሳቢ አድርግ የሚል እንትን አንሱ። ያን እኮ አነሳነ በቃ እኩል ነን አለ ሁሉ እንዴ ሁላ ያን እንደዛ ስትለው ሁሉ ነው የሚረባረበው። ሁላችንም እኩል ድርጅቶች ነን፣ እኩል ነው ኃላፊነት የተጣለብን። አይ እኩል ማለት እኩልማ አይደለም። እኩል ነንማ ብላችሁ እንትን አትበሉ እናንተ። እነሱ በቃ ምን ነገሮች አሁን ምን መሰለህ ኦልሬዲ ራሳቸው ሲወጠሩ ስለሆነ በዚህ እንትን ማድረግ ነው የሚሻል። አዎ ግን ኦልሞስት አዛው እርስ በርስ አዛው የመሸመጋገል አይነት ነገር ነው ያለው። አሁን ወደኛ አይደለም ብዙ ነገር እየመጣ ያለው። አዛው ዝም ብሎ ይሄ ሰብሳቢዎች እዛ ያሉት ዋናዎቹ የሆነ ማለት መሸመጋገል የሚመስል ነገር አለ መሰለኝ። እስኪ እንያቸው እንትኑ አሁን ያነሳውልህ ምን መሰለህ ድርሻ የመከፋፈል የሚባለው ነገር ዞሮ እንደዛ ከሆነ አትሊስት ትናንት እስከ ትናንት ድረስ ያለው እስከ ማታ ድረስ የሰራው ነገር ማይቀየር ከሆነ ይሄ ጦር ምናምን የሚባለውን ጨምሮ ዋናውን ጨምሮ ዋና የሚባሉት ላይ የግድ ጠበቅ ያለ አቋም መያዝ ነው ያለብን። እና በነገራችን ላይ እንደዛ ከሆነ አደጋ ይኖሩ ምልህ ወይም ይሆን እንደዛ ካልተገለበጠ የሚገለበጥ ከሆነ ይገለበጥ፣ ማይገለበጥ ከሆነ ግን ወይ ደግሞ እንደዛ አማራጭ ስራ ከተባለም በኃይልና በመሳሪያ ምናምን ትሄዳለህ። ከዛ ዋና የሚባሉ ቦታዎችን ትጠይቃለህ ማለት አየህ። ወደዛ ስትወስደው እንግዲህ ምን አማራጭ አለው? ወደዛ ስትወስደው ከተሳካም ሰየው፣ ደግሞ አይሆንም የሚሉ እናንተ የሚሉ ከሆነ ደግሞ እና ታዲያ ግድኛ ላይ መደፍደፍኛን ተቀበሉ ብቻ አይሆንም ወደሚል መሄድ መልካም። አይ ዞሮ አንቀበለውም ብለን ነው እንጂ ይሄኛውን ከተቀበልነው በነገራችን ላይ ኦልሞስት ኮር የሚባሉ 4 ቦታዎችን በታምራና እንትን አንልም ነው እኮ ምንም ጥያቄ የለውም። ግን ይሄንን ራሱ ለመቀበል ከባድ ነው፣ አደገኛ ነው የሚል እንትን ስላለን ነው። ታይዘው በትውልዳችን ነው እንትን የሚያስቀምጠው ጥላሸት የሚያስቀምጠው ለላባ እንዳናየው ይሄንን ዋናውን ዝም ብለን እንቀበለው አይሆንም። በቃ ማለት አይ ለካ አይቻልም የሚል ነገር እንዲያስብ ነው እና ይሄንን ዝም ብለን መቀበል አንቀበለው በፍጹም አይሆንም። አሁን የኔ አንተ የምናም ጉዳይ አይደለም፣ የዛሬ ብቻ ሳይሆን በተለይ የነገ ጉዳይ ነው እና ይሄንን በትውልዳችን ላይ አንቀልድምና አንቀበለው። ድንገት ይሄ 6 ወር ነው ምናምን ነው የሚለው ወዛሩ ግንዶ እኛ ለራሳችንን እንትን የምናደርግ ከሆነ ግን ያንን 6 ወርም ሆነ ለማሳካት ከዛም በኋላ ያለውን ውጤታማ ለማድረግ አሁን እንዳልኩ ነገሮች ያስፈልጉናል ማለት ነው። እቺን አውራቸው ቀድመህ ለሁለቱም የምታገኛቸው ከሆነ አሁን እኔ ስለሌለኝ ነው እንትን እቺን አንሳ በደንብ ንገራቸው። መልካም እሺ ወንድማለ። እሺ